መንገዳችን ምናልባት ጌታ የሌለበት የምቾት መንገድ እንዳይሆን የዘላለም ቤት በእጅ ያልተሰራ ቤት ስላለን እኛ ካላገኘም ታገኝ ካልተገኘም ጌታ ያውቃል ባዮች ልንሆን ይገባል። ምድር ላይ በመናገኘውና በመናጣው ነገር የጌታን መንገድ አንለካም በፍጹም ለማለት የሞከርኩ ያለሁት ምንድነው መንገዳችን ምናልባት ጌታ የሌለበት የምቾት መንገድ እንዳይሆን የሚል ነው። ወደ ሰማያዊ ክብር ሳይሆን ወደ ጸጸት የሚያወርድ መንገድ ላይ ካለን አንዳንዶቻችን ፈጥነን ከዚያ እንውጣ እና ወደ ተገቢው መንገድ እንመለስ